እናቴ በስቷል ተርጋሚ ደጋሚ ሰብሳቢ በታኛ ሚስን ሰጪ ሸትን ገምጃሚ ዱርዬ ብሎ አስወሪ ገጋሚ የሙድ ፈላህ ብቻ ተሳ አጃቢ ኧረ ብዙ በስቷል በሳቢ ራሱን ወዳጄ የቁርስም የምሳም ተገኘ። ምን የቁርስና የምሳ ብቻ የራትም ጭምር ነው እንጂ ቀላል ለምን እንደዚህ አናረግም? ይቅርታ አስታይ ያልፋል ተርፋል የሁሉ ጥያቄ እንዴት ይሆናል የመጣው የሄደው ቆሞ ተመልካቹ አይፈራገጣብኝ ጨለማ ሰብትያ ኮንዲሽን ነው ይላል ዝርያ ተጉ ነው እንጂ ሙገታ ቅሬታ ከገዞ እንደም አትጣላፍታ ዱርዬው እንዴ ስልኬ ሌባ ማልዳር ነው አትዝብል ፍቅር የጋራ ነው በቃ ስታይል አባቴ እኔ እሱን ለዛፖች ቀባ አስደርጓለሽ ና ምንድነው ስንቴ ነው ለብነት አቁም ብዬ ምነግርህ አሁን ሳበዛው በእናትህ ገና ለገና አንተ ይደብራል ተብሩ እናታችን እንጣት እና ታዲያ እኔ ደስ አልሽ አንተ ምሰርቀው አይደል ለዛ ነው ቤታችን በምቾት የተሞላው እምንበላው እምንጠጣው ያላጣል ዝም ብለህ አፍህን አትክፈት ምን ነው ችኮ ባልሰማን ቆይ አንዴ ልደውልሽ ወይ አቢ ኧረ አለመተወቅ እኔን ሳንታ ነው አቢ አዎ አቢ ምን ነው ችግር አለ ሰሚኛለሽ ምን መሰለሽ እኔ ቆንጆ ፀሐይ ባለችበት ከሷ በላይ አብቴ ፀሐይ ማስተቆር ትንሽ አይከብድም ማለት አልቀረብም ምን አንተ ገና ለገና የሰፈሩ ካቦንክና እኔ ታናሽ ላይ እጅን አነሳ እኮ እኔ ላይ ይሄ ነገር ልብና ሳብጦት እናታችን ራሱ ካያ ስንት ጊዜ ቆየ መልስልኛ አንድ ነገር ብቻ ልጠይቅ ምንድነው እናታችን አሁን ላይ ከስራ እንደተባረረችና ከምትበላው አልፋ መድኃኒት መግዣ እንኳን እንደተቸገረች ታውቃለህ መልስልኛ አየህ የብዙሃኑ ካታ ሙገሳ ልብን ድፍን አድርጎታል 9 ወር በሙሉ አርግዛ የወለደችን እናትን እንኳን አስረስተዋል እንደማንም ተራተው ጥላታል አንተ ና መታኛ መማታቱን እንደሆነ ለምን ዳዋል ላፋጭልህ ይሰብሰቡልህ ይዩልህ ጀግንነት ዳግም በቃ ከዚህ በኋላ ስትሰርቅ ባይክ እመነኝ እሰቅልሃለሁ በቃ አንተ ችግር ውስጥ ገብተህ ከማይክ ሞቴን እመርጣለሁ ወንድሜ ተመልከቻት እስኪችን ፀሐይ ግን ምን ዋጋ አለው እንዴት አንቺ መተሽ እቺን የመሰለችው ፀሐይ አስናክሻታ ባየኔ ጨረቃ ምን አይነት ጉደኛ ነው መጣሽ ምንድነው ፊትሽ ልክ አይደለም ምን ሆነሻል አባ ስልኬን ወሰዱብኝ ማን አባቱን የበላሽ ከዚህ በፊት አይቼው አላውቅም የሆነ አጭር ቀልቃላ ነገር ነው ትንሹ 10 ደቂቃ እሺ መጣሁ ሂጂ እዛ ጋ መጣሁ ጠብቂኝ ቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ ተስፋ ወራድልም ህይወት በስተመጨረሻም ድመት አይጠላት ደምላ
በነብር ልትበላ ጫፍ ላይ ደርሳለች። ተክልዬን ምንም አውቀው ነገር የለም። እንኳን ወደ ግዛቴ በሰላም መጣችሁ። አንድ ክፍል ውስጥ አጉረን ግዛቴ ምናምን ትላለህ እንዴ? አንተ ማን? ኧረ ፎቶዬ በቃ ፈመስኩ። አንተ ማለት ስልኬን ሲሰርቁ አይተህ መልሰህ ሰርቄ የሰጠኸኝ ልጅ ነኝ። እናው ምን ፈልገህ ነው እንዴ? ዳጊ ያንቺን ፎቶ አለ። አንተ አታርፍም እንዴ? ለነገሩ ሳላቅም ስለገባ ነው። እንውጣ ብቻ ሳያለሽ። በቃ ከፍዬ እንዲሰርቁኝ ያረኳቸው። ከዛም አንተ የምታስመልስበትን ፈተና አዘጋጀው። አንተም አላሳፈርከኝም። እና ታዲያ እንደዛ ከሆነ ሌባ ሌባ ብሎ ማስጠቆሩ ለምን አስፈለገ? የፈተናው አንዱ አካል ስለሆነ። ኧረ ጨነቀኝ። ወይኔ ልጄ የት ይሆን ያለው? አንተ ዝም በል። አንተ ምን አባህ ነው የፈለግከው? አሁን ተናገር። ከዛ በፊት ትክክለኛ ሌባ ነኝ ብለህ ታስባለህ እንዴ? በደንብ ነዋ። ምን የሚበላ ጀወል አለ እንዴ? ግማሽ ግማሽ እንካፈል። አዎ ባልፈለገውም ሌባ ነኝ። እንዳይመስልህ። ምን ነው ዳጊ ነው የምትናገረው? አንቺ ትፈጥኛለሽ ልበል? ምን ነው ደበረ እንዴ? አረ በፍጹም። አንተ ተረጋጋ እያልኩህ እንዴ? ወይኔ በህፃኑ ሀብሌ። ጭራሽ የዳጊም ስልክ። አረ እሱን መልስለት። እሺ ምንድነው አላማ? እማ የጎጆአችን ማገር ግርማ ብቁና ብልህ ሌባ መፍጠር። ወይ ጉድ! የሌብነትን ኮርስ መጣ። ቆይ አንተ ሌባ መሆን ነው? እኔ እንደናንተ ተራ መንደር ሌባ አይደለሁ። ስልክ ብሰርቅ ከሰው ሳይሆን ከራሱ ከስልኩ ካምፓኒ ነው። አንበሳ አስወሪያኑ ስልክ ሲጨጠው በለው። ምንም ሲያሞግሰኝ አልወድም፣ እንዲያሞግሰኝም አልፈልግም። እሺ አሁን ፍታን። አራ መስልካለሁ እንዴ? ዘለክ ላይ ልትወጣ? እሺ ምንድን ነው የምትፈልገው ከኛ? ምን እንርዳ? አየህ እንዲህ ነው የበሰለ ሰው አነጋገር። ስለዚህ ወደ ጉዳያችን እንግባ። እናንተም ገንዘብ ለማግኘት እኔም አንድ ደረጃ አቅሜን ለማሳደግ አብረን እንሰራ ፈልጋለሁ። ተስማምተናል። አንበሳ እኔ ማንም ሊሞክረኝ አልፈልግም። ምን አልከኝ ትንሹ? አረ ምንም። ደግሞ ስሜን ታውቀዋለህ እንዴ? ለእናንተ እኮ ማላውቀው ነገር የለም። ይቅርታ፣ ታሪክን አውርተህ ከጨረስክ አሁን መሄድ አለብኝ። ስብሰባዬን የሚያቋርጥ ሰው አልወድም። እኔም በእናትህ ላይ የሚቀልድ ሰው አልወድም። በእናትህ ቀልድ ካልፈልግ የምልህን ነገር ማድረግ አለብህ።
አይገባም እንዴ? እናቴ ታማለች እያልኩ ነው። እናትህ እንደታመመች አውቃለሁ። በዚህ ሰዓት መድኃኒት እንኳን የሚያቀብላት ሰው እንደሌለ አውቃለሁ። ምናልባትም እኮ ህይወቷ ሊያልፍ ጥቂት ደቂቃዎች ቀርቷል።